ኦቲዝም እና የአመጋገብ ስርዓታችን እንደሚገናኙ ታውቃላችሁ? ሰላም ሰናይት ነኝ የስፔሻል ኒድስ ኤንድ ኢንክሉሲቭ ኤዱኬሽን ባለሙያ። ልዩ ፍላጎት ያላቸው በተለይም ደግሞ በኦቲዝም ጥላ ስር የሚኖሩ ልጆች የተለየ የአመጋገብ ስርዓት ይኖራቸዋል። ይህም የሚፈጠረው በተለያየ ምክንያት ሊሆን ይችላል። ከነዚህ ውስጥ ደግሞ የሴንሰሪ ኢሹ ነው። ከዚህ በፊት በሰራሁት ቪዲዮ ላይ እንደነገርኳችሁ በሴንስ ኦርጋናቸው አማካኝነት የሚቀበሉትን መልእክት ብሬናቸው ፕሮሰስ የሚያደርግበት መንገድ የተለየ ስለሆነ ለሚቀበሉት ኢንፎርሜሽን የተለየ ምላሽ ሊኖራቸው ይችላል። ይህም ወደ ምግብ ስናመጣው ለምሳሌ የምግቡን ቴክስቸር፣ ጣዕሙ፣ ሽታው እነዚህ ሁሉ ለነሱ በጣም አዳጋች ሊሆንባቸውና 1 2 ወይም 3 አይነት ምግቦችን ብቻ ለብዙ ጊዜ እንዲመገቡ ምክንያት ሊሆን ይችላል ማለት ነው። ይህም ደግሞ ስኪሎቻቸው ወይንም ደግሞ ባህሪያቸውም ላይ ጭምር በጣም ተጽዕኖ የሚፈጥር ነው። ይህም የሚሆነው አንጀታችንና ብሬናችን ኮኔክት ስለሚያደርግና የምንማርበት መንገድ እንዲሁም ባህሪያችን ጭምር ከምንመላው ምግብ ጋር ተያያዥነት ስላለው ነው። ስለዚህ የሚመገቡት ምግብ ባህሪያቸው ላይ እንደዚሁም ደግሞ ስኪላቸው ላይ ተጽዕኖ አለው ማለት ነው። በነገራችን ላይ እኔ የምግብ ባለሙያ አይደለሁኝም። ስለዚህ ስለ ምግብ በቂ የሆነ ኢንፎርሜሽን ልሰጣችሁ አልችልም። ነገር ግን ብዙዎቻችሁ በኢንቦክስ እንደዚሁም ደግሞ በኮሜንት የጠየቃችሁኝ ጥያቄ ነው። ባለሙያ እጋብዝላችሁና ያላችሁን ጥያቄ መልሱላችኋል ማለት ነው። ስለ ምግብ ያላችሁን ማንኛውንም አይነት ጥያቄ በኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።